በፍርድ ቤቶች የሚሰጠው አገልግሎት አሰጣጥን ለማሻሻል የባለድርሻ አካላት ቅንጅታዊ አሰራር ሚናው የጎላ መሆኑን የከምባታ ዞን ከፍተኛ ፍርድ ቤት አስታወቀ። ፍርድ ቤቱ የ2017 የስራ ዘመን እቅድ አፈጻጸምና የዜጎች ቻርተር ዙሪያ ከባለድርሻ አካላት ጋር የምክክር መድረክ በሽሽቾ ከተማ አካሂዷል። ዘገባው የከምባታ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ነው። ባየሽ ጉልላት ደግሞ እንደሚከተለው ታቀርበዋለች። በመድረኩ የከምባታ ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ አለማየሁ ደፋሴ እንደተናገሩት ፍርድ ቤቶች የአንድ ህዝብ ሰላም፣ ልማት፣ ዲሞክራሲና መልካም አስተዳደር እንዲሰፍን ገለልተኛና ታማኝነት ያለው ህዝቡ የሚመካበት ፍርድ ቤት ሊኖር ይገባል ብለዋል። ፍርድ ቤቶች ቀልጣፋ፣ ውጤታማና ተደራሽነት እንዲሁም ጥራት ያለውን ውሳኔ ለመስጠት በትኩረት መስራት አለባቸውም ብለዋል። መንግስት ለአንድ አካባቢ ልማት እንዲውል የሚመድበው በጀት በአግባቡ መመራት ይጠበቅበታል ያሉት አቶ አለማየሁ ፍርድ ቤቱ በበጀት ዓመቱ የተሻለ አፈጻጸም ማስመዝገቡንም ተናግረዋል። የፍትህ ስራ የቅብብሎች ስራ ነው ያሉት ፕሬዝዳንቱ የሚነሱ አቤቱታዎች ስራው ውጤታማ እንዲሆን ቅንጅቱ ጠንካራ ሊሆን ይገባል ነው ያሉት። የዓመቱ ክንውን እጅግ የተሻለ ነው። የዚህ ዓመት የሁሉም ፍርድ ቤቶች ክንውን በጣም የተሻለ ነው። የቅብብሎች ስራ ነው። ከህብረተሰብ ይነሳል። ከህብረተሰብ በመነሳበት ጊዜ ህብረተሰብ ወይ ከሳሽ ተከሳሽ ነው፣ ምስክር ነው፣ ወይ መከላከያ ምስክር ነው። ስለዚህ እነዚህ አካላት የትብብርን ይጠይቃል። የምስክሮችን እሱ ብቻም አይደለም። ከሴክተራችን ደግሞ ከሴክተራችን አንፃር ለምሳሌ ፖሊስ ይመረምራል፣ መርምሮ ለአቃቤ ሕግ ያቀርባል። አቃቤ ሕግ ደግሞ ክስ አዘጋጅቶ ወደ ፍርድ ቤት ያቀርባል። ስለዚህ ፖሊስ ምስክሮችን በማቅረብ እንደገና ደግሞ ተከሳሾችን በማቅረብ የተጣራ ወር ደግሞ የተዋጣለት ምርመራ እውነቱን ለመድረስ የሚያስችል አይነት ክስ ለማቅረብ የሚያስችል ምርመራ ማከናወን ይጠበቅበታል። እንደገና ደግሞ የዞን ማረሚያም እንደዚሁ ባለድርሻ አካላችን ነው። እንድታረሙ እንድታነጹ ወደ ማረሚያ የሚላኩ ሰዎችን በአግባቡ ከማረም ከማነጽ አንፃር ኃላፊነት አለበት። የከምባታ ዞን ህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ አቶ አህመድ ኤደም በዚህ ወቅት እንዳሉት ፍርድ ቤቱ ለዜጎች ቀልጣፋ ፍትህ ለመስጠት ተዛዋሪ ችሎቶችን በማቅረብና ቀልጣፋ አገልግሎት እንዲያገኙ ምቹ ሁኔታዎችን በመፍጠር እየሰራ ነው ብለዋል። አገልግሎት አሰጣጥ ጀምሮ ለዜጎች ቀልጣፋ ተደራሽ የሆነ ፍትህ ከማድረስ አንፃር ዜጎችን ደግሞ በቅርበት ማቅረብ በማይችሉበት አካባቢ ርቀት ባለባቸው አካባቢዎች ተዛዋሪ ችሎቶችን ፈጥረው እዛው ባሉበት አካባቢ አገልግሎት የሚሰጡበት አግባብ በመመለከት ምቹ ሁኔታ እንዲፈጠር በጋራ እንሰራለን ከምክር ቤቱ ጋር። የከምባታ ዞን ሴቶችና ህጻናት ጉዳዮች መምሪያ ኃላፊ ወይዘሮ ምህረት ዮሴፍ በበኩላቸው ፍትህ እንዲረጋገጥ የባለድርሻ አካላት ድርሻና ቅንጅት ወሳኝ መሆኑን ገልጸው በሴቶች ላይ በሚደርሱ ጥቃቶች አግባብ ያለው ውሳኔ ለመስጠት አንዳንድ መታረም ያለባቸው ጉዳዮች መኖራቸውን ገልጸው አላስፈላጊ ጣልቃ ገብነቶች መቅረት አለባቸውም ሲሉ ተናግረዋል። በተለይ ሴቶችና የህጻናት መብትና ደህንነት ለማረጋገጥ የባለድርሻ አካላት ቅንጅት በጣም ወሳኝ ነው። ለዚህም ደግሞ ፍርድ ቤት ከመድረሱ በፊት በጣም በርካታ ተሳታፊ የሚሆኑ አካላት አሉ። ፖሊስ እንበለው፣ ፍትህ ተቋም እንበለው፣ የሃይማኖት ተቋማት፣ የሀገር ሽማግሌዎች ከኛ ተቋማት ጋር በጋራ በቅንጅት በቅርበት የሚሰሩ ናቸውና የሁሉንም አካላት ድርሻና ተሳትፎን የሚጠይቀው ለዚህ ደግሞ ከነዚህ አካላት በቅርበት እየሰራን ነው። የነበሩ ችግሮችም ላይ ዛሬ በደንብ በስፋት እየተነጋገርን ነው። በተለይ ሴቶችና ህጻናት ላይ ጥቃት ደርሶ ሲያበቃ አንዳንድ አላስፈላጊ ህጉም የማይፈቅዳቸው ጣልቃ ገብነቶች አሉ ጥቃቶች ላይ። በተለይ ደግሞ አንዳንድ የሽማግሌዎች ጣልቃ ገብነቶች አሉና እሱ መወገድ አለበት። ትክክልም ስላልሆነ ከዚህ ጋር ተይዞ ከሃይማኖት አባቶችም ጋር ከሀገር ሽማግሌዎችም ጋር ሁሉም አካባቢ ላይ ምክክር መደረግ አለበትና እሱም ላይ የመተማመን ስራዎችን እየሰራን ያለነው። በመድረኩ በዘርፉ የሚመለከታቸው የዞን፣ የወረዳ፣ የከተማ አስተዳደር እንዲሁም የመንግስት የስራ ኃላፊዎችን ጨምሮ የሀገር ሽማግሌዎች፣ የሃይማኖት አባቶች ተሳታፊ ሆነዋል።